አብ ያልተከለው ተክል ሰማይ የማያከብረው ሰማይ ዕውቅና ያልሰጠው በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ባንቺ ላይ የተሰራ መሳሪያ ነው የሚለው አይከናወንም። ቤትሽ ላይ የተሰራ መሳሪያ አይከናወንም። ትዳርሽ ላይ የተሰራ መሳሪያ አይከናወንም። ጓዳሽ ላይ የተሰራ መሳሪያ አይከናወንም። ልጆችሽ ላይ የተሰራ መሳሪያ አይከናወንም። እግዚአብሔር ከጦርና ከቀስት ብላቴናውን ዳዊትን ያስመለጠ ያ የአባቶቼ የዕብራውያን አምላክ ስሙ በአሕዛብ መካከል የተፈራ ድንቅና ተአምራትን በዚህ ማለዳ በጌታ በኢየሱስ ስም በዚህ ጉባኤ መካከል ያደርጋል። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ባንቺ ላይ የተሰራ መሳሪያ አይከናወንም። ጤናሽ ላይ፣ ልጆችሽ ላይ፣ ትዳርሽ ላይ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን የተሰራ መሳሪያ አይከናወንም። ውሃ ግድብን እንደሚያፈርስ አምላክ እግዚአብሔር ጠላቶቻችሁን በዚህ ማለዳ በኢየሱስ ስም ያፈርሳል። ምንጫችሁን ተቆጣጥረው ይዘው የነበሩ እርኩሳን መናፍስቶች፣ ኃይላት፣ ስልጣናት በጌታ በኢየሱስ ስም ምንጫችሁን፣ ጤናችሁን፣ በረከታችሁን፣ ትዳራችሁን፣ ልጆቻችሁን፣ ሞገሳችሁን፣ ህልማችሁን፣ ራያችሁን፣ ነጋችሁን ለቀው የሚሄዱበት አጋር አንድ ሰው ጮሆ በጌታ በኢየሱስ ስም ጠላት ዲያብሎስ ምንጬን ለቆ ሄደ እያለ እንዲናገር ፈልጋል። ሰላምን ለቆ ሄዳል። ጤና ባንቺ ላይ የተሰራ መሳሪያ አይከናወንም። በፍርድ በሚነሱ ምላስ ላይ ትፈርጅባቸዋለች ተብሎ በእግዚአብሔር ቃል እንደተጻፈ ከቀስትና ከጦር የሚያስመልጥ ዘንዶና አንበሳውን እንድትረግጥ የሚያደርግ የልጅነት ስልጣን ተሰጥቶሃል። በጌታ በኢየሱስም የተርሴስ ልጅ ሆይ የሚከለክልሽ የለምና ተነስተሽ በአገርሽ ላይ እንደ አባይ ወንዝ ጎርፈሽ ለፍ ያለ እግዚአብሔር የታመነ ስለሆነ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ተወኝ ዘንድ ታናሽ ነሽ፣ ነገር ግን ሕዝቤን የሚታደግ መስፍን ካንቺ ዘንድ ይወጣል እንደሚል በቃል በጌታ በኢየሱስም ሕዝቤን የሚታደግ መሲሁ ክርስቶስ ኢየሱስ ሰባሪው የናዝሬቱ ኢየሱስ እየሰበርክ በፊታቸው እንድታልፍ በዚህ ማለዳ ድንቅና ተአምራት እንዲሆንላቸው እኔ ባሪያ በጌታ በኢየሱስም ጸልያለሁ። ሃሌሉያ። ኢየሱስ ያድናል። ሰባሪው የናዝሬቱ ኢየሱስ አንቺ ችግረኛ ያለ ወይን ጠጅ የሰከርሽ ይህንን ስሚ። ስለ ወገኑ የሚሟገት ጌታሽ አምላክሽ እግዚአብሔር እንደዚህ ይላል፣ የሚያንገዳግድሽን ጽዋ ከእጅሽ ላይ ወስጄዋለሁ፣ ደግመሽ ከእንግዲህ ወዲያ አትጠጪውም ተብሎ በእግዚአብሔር ቃል እንደተጻፈ በጌታ በኢየሱስም የመከራን ጽዋ፣ የበሽታን ጽዋ፣ የማጣት የጉስቁልናን ጽዋ፣ የስደት የረሃብ የቸነፈርን ጽዋ አምላክ እግዚአብሔር በዚህ ማለዳ በጌታ በኢየሱስም ከእጃችሁ ላይ ወስዶታል። ሃሌሉያ። ኢየሱስ ያድናል። ዳን ከባሳን ዘሎ እንደወጣ ዛሬ ብዙ ሰዎች ከገባችሁበት ረግረግ ጭቃ የምትወጡበት ማለዳ ነው። መንፈስ ቅዱስ ጌታ እግዚአብሔር በእናንተ ጉዳይ ጣልቃ ይገባል። ሃሌሉያ። ማጋሲያ ሎቫካባያ ዋናሃሲያ ክሬድ ኤሌቬንዶ ብሮኮሶኮቦሺ ብራኪያቶ ሳካፓያ የስልጣን ጥማት ያለበት በልዑል እመሰላለው አለ ዲያብሎስ። ሉሲፈር ወርሺፕ ሊደር ነው፣ ገዢ ነው፣ ስልጣን ተሰጥቶታል። በእሳት ተራሮች መካከል በሙላት ይመላለስ ነበር። አስፈሪ ነበር፣ ሞገሳም ነበረ። እሱ የሚለብሳቸው አልባሳት እነ ሰምጴር በዚህ ምድር ላይ ታይተው ተሰምተው የማይታወቁ በማዕድናት ያሸበረቁ ልብሶችን እንዲለብስ እግዚአብሔር አድርጎታል። ሞገስን ሰጥቶታል። ግን በልዑል የስልጣን ጥማቱ በልዑል እመሰላለሁ ብሎ የእግዚአብሔርን ዙፋን ከመመኘቱ የተነሳ በእግዚአብሔር ቅዱሳን መላእክቶች ከእግዚአብሔር ክብር ተገፎ ሰይጣን እንደ መብረቅ እንዳለ ናዝሬቱ ኢየሱስ ከሰማይ ሲወድቅ አየው እንዳለ እነ መልአኩ ቅዱስ ሚካኤል ከክብሩ ከስፍራው ከፖዚሽኑ ወደ ምድር ፈጠፈጡት ዲያብሎስን። ያ የስልጣን ጥማት ያለቀቀው ሰይጣን ያንን ስልጣን ለማስቀጠል ሲል ወደ አዳምና ሔዋን መጣ። በእባብ በኩል አለፈ፣ ሔዋንን አሳተ። የሚፈልገውን የስልጣን በትር ከአዳምና ከሔዋን ወሰደ። ስለ ስልጣን ነው የምናገረው ብያለሁ። በጣም በተረጋጋ መንፈስ እንድሰሙኝ በጌታ ፍቅር ጠይቃል። ከዛ በኋላ ስለ ስልጣን ይህን ከተናገርኩ በኋላ ይህንን የስልጣን ቃል ምድረ በዳችሁ ላይ፣ ሸለቋችሁ ላይ፣ በሽታችሁ ላይ፣ ማጣታችሁ ላይ በናዝሬቱ ጌታ በኢየሱስ ስም የተዘጋ ማህፀን ላይ
ያጎበጣችሁ ነገር ላይ ነገራችሁ ተዘርቶ እንዳይበቅል ያደረገው ነገር ላይ ይህንን የስልጣን ቃል ኤክሰርሳይዝ ታደርጉታላችሁ። እንደ ነብይ ይናገራል። ስለዚህ የስልጣን ጥማት ስለነበረው ሕዝቅኤል 28:18 ላይ እሳትን ከውስጥ ወስጃለሁ በሚያይ ሁሉ ፊት አመድ ነህ ብሎታል ዲያብሎስን። ዲያብሎስ አለቅነት፣ ስልጣናት፣ ኃይላት ኤቭሪ ነገሩ ተገፋ ሲጩይና የሰይጣን አለቅነቱ ገዥነቱ ትጥቁን ኢየሱስ ክርስቶስ አስፈትቶታል። ወደ ሲኦል ገብቶ የናዝሬቱ ኢየሱስ ዲያብሎስን አራግቶ የሲኦልን መክፈቻ ከእጁ ላይ የሞትን ቁልፍ ከእጁ ላይ ወስዶበታል። በሞት ላይ ስልጣን ያለውን በሞቱ የሻረው የናዝሬቱ ኢየሱስ ነው። ሲኦልን ድል ነስቷል። ሲኦልን አራግቷል። ስልጣኑን ይህን ማዕረጉን፣ አለቅነቱን፣ ገዥነቱን፣ አስፈሪነቱን ከአዳምና ከሔዋን ላይ የወሰደውን ያንን የገዥነት በትረ መንግስት በክርስቶስ ኢየሱስ አማካኝነት እግዚአብሔር አባት ከዲያብሎስ ኪንግደም ላይ ወስዶበታል። ሲጮይና ሰይጣን ተሸንፏል በይ። ሰይጣን የተዋረደ ነው። ሰይጣን የተሸነፈ ነው። ስልጣኑ ተነጥቋል። ራቁቱን ሆኗል። ተገፏል። ኃይል የለውም። እባብና ዘንዶን ትረግጥ ዘንድ ተብሎ ተጽፏል። በሚያይ ሁሉ ፊት እንደ አመድ አድርጌያለሁ ተብሏል። ሃሌሉያ ሃሌሉያ። ኢየሱስ ያድናል። በክርስቶስ ኢየሱስ ለሚያምኑት የልጅነትን ስልጣን ለተቀበሉት በክርስቶስ ኢየሱስ ሞትና ትንሣኤ አምነው ለዳኑ ከጨለማ ወደ ብርሃን ያም ወደሚደነቅ ብርሃን ለተጠሩ ክርስቲያን አማኞች ነው እንደ ነብይ የምናገረው። ሰይጣን ስልጣኑ፣ አለቅነት፣ ገዥነቱ ኦልሬዲ ትጥቁን አስፈትቶታል። ትጥቁን አስፈትቶታል። ማዕረጉን ገፎታል። አለቅነት ገዥነቱን ወስዶበታል። ኢየሱስ ያድናል። ክብር ለመንፈስ ቅዱስ ይሁን። ይህንን ጥቂት ነገር መናገር ፈልግ። ሲኦል ባዶ ነው። ሲኦል ባዶ በክርስቶስ ኢየሱስ ሙታንን ሁሉ ማርኮ ከሲኦል አውጥቶ ሲኦልን ባዶ ያደረገው የናዝሬቱ ኢየሱስ ነው። ላይን ኦፍ ጅሁዳ የይሁዳው አንበሳ የእግዚአብሔር ልጅ ናዝሬቱ ኢየሱስ ነው። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። እስቲ ተናገሩ፣ ሲኦል ባዶ ነው በሉ። ሰይጣን ተሸንፏል። አሁን የሲኦልና የመንግስተ ሰማያት ቁልፍ ያለው በክርስቶስ ኢየሱስ እጅ ላይ ነው። አሜን። ክብር ለመንፈስ ቅዱስ ይሁን። ሲኦል ባዶ ነው። ኢየሱስ ያድናል። ሃሌሉያ። በዕብራውያን ምዕራፍ 2:14 ላይ በሞት ላይ ስልጣን ያለውን ኢየሱስ በሞቱ ነው የሻረው። ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግናለሁ። ደግሞም እኔ በእነርሱ እታመናለሁ፣ ደግሞም በእርሱ እታመናለሁ። ደግሞም እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። ቁጥር 14 እና 15 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው ይላል። ማን ነው? ዲያብሎስ ነው። ለዚህ ነው ሰይጣንን ተቃወሙት እርሱም ከናንተ ይሸሻል። ሐሳቡን ይላል ፖል ሲናገር አንስተውም ይላል። ከዚህ ነው መጀመሪያው። ኦልሬዲ ሰይጣንን ኢየሱስ ክርስቶስ ድል ነስቶታል። የይሁዳው አንበሳ ማህተብ ያልያዘው ማቴዎስ ወንጌል ምዕራፍ 28 ላይ ሄዳችሁ ስታነቡ ኢየሱስ ክርስቶስን ከመስቀል አውርደው ወደ ምድር ልብ ካስገቡት ወደ መቃብር ከከተቱት በኋላ የዕብራውያን ወታደሮችና የሮም ወታደሮችን በጥበቃነት እዛ ስፍራ ካስቀመጡ በኋላ ፈሪሳውያንና ሰዱቃውያን ወደ መንደሮቻቸው ተመልሰው ከሄዱ በኋላ የናዝሬቱ ኢየሱስን ጳውሎስ ሲናገር ኢየሱስን ከሙታን ያስነሳው ያ የክብር መንፈስ በእናንተ ውስጥ ቢኖር ከክርስቶስ ኢየሱስ ጋር ሙት ለሆነው ነገራችሁ ሕይወትን ይሰጠዋል። የትንሣኤው መንፈስ ከሙታን በኩር አስነስ አድርጎ ኢየሱስን መቃብሩን ፈንቅሎ እንዲነሳ የመቃብሩ ድንጋይ እንዲንከባለል ሲያደርግ በዛ መቃብሩ ስፍራ ላይ በጥበቃነት ተቀምጠው የነበሩ ወታደሮች ኢየሱስ የሞትን ጣር አጥፍቶ ሲነሳ አይተዋል፣ ተመልክተዋል በዓይኖቻቸው። ነገር ግን ሄደው የሆነውን ነገር በነገሯቸው ጊዜ ከፊተኛው ይልቅ የኋለኛው ጥፋት እጅግ በጣም የከፋ አደገኛ ስለሚሆን ብዙ ብር መዘኑላቸውና አምጥተው ብር ሰጧቸው ይላል። ስለዚህ ያያችሁትን ነገር ለማንም ሰው እንዳትናገሩ፣ ይልቅስ ኢየሱስ ተነስቷል ብለው የእስራኤል ማህበር ህዝቦች ቢጠይቋችሁ ኖ አልተነሳም በሏቸው።
ዕብራውያን ወይንም የክርስቶስ ኢየሱስ ደቀ መዛሙርቶች ወደ መቃብሩ ስፍራ መጥተው ማንም ሳያያቸው የኢየሱስን ሬሳ ወስደው ሄዱ ብላችሁ ይሄንን የሐሰት የውሸት ወሬ አውሩ ንዙ ከተማው ላይ ይሄንን አውሩ ብለው ብዙ ብር መዝነው ሰጧቸው ይላል። እኔ ምን አይነት አሮጋንት የሆነ ሶሳይቲ ነው ይሄ! ፈሪሳውያን፣ ሰዱቃውያን፣ ጸሐፍት የሚባሉ የክርስቶስ ኢየሱስን ሞትና ትንሣኤ ሞቱን በሚመስል ሞት አብረን ለሞትን ትንሣኤን በሚመስል ትንሣኤ አብረን ለተነሳን ለኛ ባድ ኒውስ ለሚመጣውም ጄኔሬሽን ክፉ ዜና ለማስቀመጥ በሃይማኖት ካባ ውስጥ ተተብትበው የታሰሩ ሰዎች የክርስቶስ ኢየሱስን ሞትና ትንሣኤ በገንዘብ እንግዲህ ተመልከቱ። አንድ ወታደር እንግዲህ በሚሊተሪ ቤት ውስጥ አልፍ ያለውና አንድ ጥበቃ ወይንም አንድ ወታደር የሆነ ቦታ ዋርዲያ ሲመደብ እንቅልፍ የሚባል ነገር የለም። 24 ሰዓት ቢሆን ኦፕሬሽኑ አካምፕሊሽ የተሰጠን ሚሽን እስክጨርስ ድረስ ጠብቀ የተሰጠን ነገር አይንና አፍጥተ 24 ሰዓት በእንቅልፍ ምክንያት እንኳን ብትደክም ሌላ ያልደከመ ሰው መጥቶ በአንተ ተተክቶ አንተ ወደ ማረፊያ ስፍራ እስክትሄድ ድረስ ደግመህ እስክትመለስ ይሄኛው የተተካው ሰውዬ ልክ እንዳንተ ሆኖ ጸንቶ ይጠብቃል። ስለዚህ እኛ በተኛን ጊዜ ደቀ መዛሙርቶቹ መጥተው የኢየሱስን ሬሳ ወስደውታል ብላችሁ በከተማ አውሩ። የክርስቶስን ትንሣኤ ያንን የሞትን ጣር አጥፍቶ የተነሳበትን መለኮታዊ ኃይል ለመሸፈን ሰዎች ምን ያህል በክፋትና በአመፅ እንደሄዱ ሲኦል ድል የተነሳበት ሞት የተሸነፈበትን በሞት ላይ ስልጣን ያለውን በሞቱ የሻረው የናዝሬቱ ኢየሱስ ያውም ዲያብሎስ ነው ተብሎ የተጻፈለትን ይህንን ለመሸፈን በማቴዎስ ወንጌል ምዕራፍ 28 ላይ ሰዎች በክፋት ይህን ያህል ርቀት ሄደዋል። ነገር ግን አዋጅም ወሬም የሐሰት ዜና መቃብርም ማህተብም ያልያዘው የሞትን ጣር አጥፍቶ የተነሳው የይሁዳ አንበሳ መቃብሩን ባዶ አድርጎ እንደተነሳ በቃልና በድንቅና በታምራት ቃሉን በደቀ መዛሙርቶቹ እያጸና ብዙዎችን እየማረከ ድል እያደረገ በአባቶቼ ዘመን ቀጥሏል፣ በኔም ዘመን እየቀጠለ በሚመጣውም ትውልድ ዘመን እየቀጠለ ክርስቶስ እስኪመጣ አሊያም እኛ ወደ ክርስቶስ እስክንሄድ ድረስ የእግዚአብሔር መለኮታዊ ጣልቃ ገብነት ይቀጥላል ማለት ነው። ኢየሱስ ያድናል። ስለ ስልጣን ነው የምናገረው። ሃሌሉያ። ስለዚህ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በሞትና በባርነት መንፈስ አማካኝነት ተጨንቀው የነበሩ ነፍሳትን በጠቅላላ ክርስቶስ ኢየሱስ ነፃ ለማውጣት ኢየሱስ ክርስቶስ በደምና በስጋ ተካፈለ ይላል። አንተ ከዚህ ከሞት ባርነት ፍርሃት ነፃ እንድትወጣ ቀንበር ካንተ ጫንቃ እንዲሰበር እርሱ በስጋና በደም ተካፈለ ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ቆላሲያስ ዛሬ ጥቂት ነገር በተረጋጋ መንፈስ መናገር እፈልጋለሁ። ሃሌሉያ። ቆላሲያስ ምዕራፍ 2 ከ1 እስከ 15 ስለባቸው እንዲጽናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ማንም በሚያባብል ቃል እንዲያስታችሁ ይህንን እላለሁ። በስጋ ምንም እንኳ ብርቅ በመንፈስ ከእናንተ ጋር ነኝና ስርዓታችሁን በክርስቶስ ያለውንም የእምነታችሁን ጽናት እያየው ደስ ይለኛል። እንግዲህ ጌታን ክርስቶስን ኢየሱስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደ ተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ መለፍለፍና በከንቱ መታለል ማንም እንዳይማርካችሁ ተጠንቀቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣንም ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። የሥጋንም ሰውነት በመገረፉ በክርስቶስ መገረፍ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነስቻለሁ በሉ። ተነሳችሁ። እናንተ በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በደላችሁን ሁሉ ይቅር አላችሁ።
በእኛ ላይ የነበረውን የሚቃወመንም በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ቁጥር 15 ላይ አለቅነት ያልኩት ይሄን አለቅነትና ስልጣናትን ገፎ አለቅነትንና ስልጣናትን ገፎ ድል በመንሳቱ በእርሱ እያዞራቸው በግልጥ አሳያቸው። የዲያብሎስን አለቅነቱንና ስልጣኑን ገፎ በእርሱ በክርስቶስ ኢየሱስ እያዞረ በግልጥ አሳያቸው። በግልጥ አሳያቸው። አለቅነት፣ የዲያብሎስ ገዢነት፣ አስፈሪነት፣ ስልጣኑን ሁሉ ገፎ እኔ ሪሜምበር ብላቴ የሚባል ማሰልጠኛ አንድ በጣም እብሪተኛ የሆነ ዋና ኢንስፔክተር ፍቅረ ስላሴ የሚባል አንድ አመራር ነበረና ይህ ሰውዬ ዋና ኢንስፔክተር ነው፣ ግን ስልጣኑ ያለ አግባብና ያለ ስርዓት የፌደራል ፖሊሶች በብዛት ያውቁታልና ያለ አግባብ የሚጠቀም ግለሰብ ነው። ሰው በጣም ሰራዊት ይበድላል፣ ይቀጣል፣ በቁመት ልክ ጉድጓድ ያስቆፍራል። በጣም በቃ አምባገነን ገዢ ነውና ግን ደግሞ እሱ ራሱ ስርዓት የማያከብር እሱ ሊያደርገው የማይፈልገውን ነገር ሰራዊቱ እንዲያደርግ በተለይ እኛ አሰልጣኞች እንድናደርግ የሚያስጨንቅ ሰው ነውና ከዚህ ነገር የተነሳ ሁላችንም በሱ ላይ ፖዚቲቭ የሆነ ማይንድሴት የለንም። በጣም ነው የምንጠላው እና ለምን ስለሚያስጨንቀን ይገመግማል፣ ሰዎች ያባራል፣ ደሞዝ ያስቀጣል፣ ብዙ ተጽዕኖ ሰራዊቱ ላይ ይፈጥራልና ግን ደግሞ እሱ ራሱ ስርዓት የሌለው ህገ መንግስት የማያከብር ዲሲፕሊን የሌለው ታማኝ ያልሆነ ነውና በአንዳንድ ምክንያት ኢንቨስቲጌት ሲደረግ የሰራቸው ወንጀሎች ምናምን ታወቁ ተያዘ ማለት ነውና በብርጌድ ደረጃ ስብሰባ ላይ ተቀምጠን በግምገማ ማለት ነው ፋይናሊ ከብዙ ግምገማ በኋላ ከብዙ ትችት በኋላ ሂስና ግለይስ የሚባል ነገር አለ በሚሊቴሪ ቤት ውስጥ ፋይናሊ ውሳኔ ሲወሰንበት ምን አይነት ውሳኔ እንደተወሰነ ታውቃላችሁ? ሁለት ውሳኔ፣ አንደኛ ከሰራዊቱ ይሰናበት የሚል ነው። ሁለተኛው ደግሞ ስልጣኑ ከሱ ይገፈፍ ነው፣ ማዕረጉ ይነጠቅ የሚል ነው። ስለዚህ እኛ በድምጽ ብልጫ ምናልን የልጆች አባት ስለሆነ ከሚባረር ለ6 ወር እንደ ማንኛውም ተራ ወታደር ማዕረጉ ከሱ ተገፎ እንደ ማንኛውም ተራ ወታደር ተራ ሰው እንዲሆን የሚል ውሳኔ እንዲወሰን አደረግን። ኢንፍሉዌንስ አድርገን ስለነበረ ከመባረር ተቆጠበና የዋና ኢንስፔክተር ማዕረጉ ከሱ ላይ ተገፈፈ። በሰራዊቱ ፊት ቆሞ ሰላምታ ወታደር ተሰጥቶ ከላዩ ላይ ማዕረጉ ለ6 ወር ተነጠቀ ማለት ነው። ዩሲ ያ ሰው የፍቅረ ስላሴ ማዕረጉ ከተወሰደበት ማይክሮ ሰከንድ ጀምሮ እንደ ማንኛውም ተራ ወታደር እንደ ተራ አባል ስትጠሩት አቤት እናንተ 10 አለቃው ናችሁ ባጠገቡ ብታልፉ ተነስቶ ለ10 አለቃው ዋና ኢንስፔክተር የነበረው ማዕረጉ ስለተገፈፈ እንደ ተራ ወታደር ተነስቶ ሰላምታ የሚሰጥ የሚንቀጠቀጥ የሚታዘዝ ና ስለው የሚመጣ ሂድ ስለው የሚሄድ ቁም ስለው የሚቆም ተጠንቅቆ ማለት አሳርፍ እስክለው ድረስ የማያሳርፍ ማለት ነው። ፑሻፕ ያዝ ብለው ፑሻፕ ይዛል። ለምን? ማዕረጉ ከሱ ኢየሱስ ክርስቶስ መስቀል ላይ በሰራው ስራ የዲያብሎስ አለቅነት፣ ገዢነት፣ ስልጣኑ፣ ትጥቁን፣ ማዕረጉን ኤቭሪ ነገሩን ኢየሱስ ክርስቶስ ገፎታል። እስቲ ጮይና የዲያብሎስ ስልጣን ተገፏል በይ። በአመድ አመድና አለው በሚያዩ ሁሉ ፊት እንደ አመድ አድርጌያለሁ፣ ስልጣንን ወስጄብሃለሁ፣ ገፍፌሃለሁ። በሚመለከቱ በልጆቼ ፊት ምናምን ተይነ አንበሳና ዘንዶውን የመርገጥ የልጅነት ስልጣን ተሰጥቶሻል። የልጅነት ስልጣን ተሰጥቷል። በምድር የምታስረው በሰማይ የታሰረ ነው። በምድር የምትፈታው በሰማይ የተፈታ ነው። የምትነቅለው የተነቀለ ነው። የምትተክለው የሚተከል ነው። የምታፈርሰው ይፈርሳል። አብሮ የሚሰራ ስፒሪት ሪል ቅዱስ መልአክ ካንተ ጋር አለ። ጮይና አሜን በለኝ እንጂ ጂሰስ ማይቲ ኔም። አየ ፍቅረ ስላሴ የዋና ኢንስፔክተር ማዕረጉ ከሱ ላይ ስለተገፈፈ እንደ ማንኛውም እንደው ለምሳሌ ነው ይሄን የምናገር እንደ ማንኛውም ወታደር 6 ወር በብዛ ማሰልጠኛ ከኛ ጋር እንደ ተራ ወታደር ሆኖ አገለገለ። መጽሐፍ ቅዱስ ቆላስይስ ላይ የእግዚአብሔር ቃል ሲናገር ምዕራፍ 2 ቁጥር 15 ላይ ኢየሱስ ክርስቶስ የዲያብሎስን አለቅነቱን፣ ኃይላትን፣ ስልጣኑን ገፎ በግልጥ እያዞረ አሳያቸው የሚል ቃል አለ። እስቲ ጮይና ዲያብሎስ ስልጣኑ ተገፏል በይ። ምናምንቴ ነው በይ። ሃሌሉያ። ምንጭ በረከትን፣ ሰላምን፣ ደስታን፣ ከፍታ፣ ሞገስን የያዘ ዲያብሎስ ዛሬ ነገርን ለቆ በኢየሱስም ይሄዳል። ሞገስን ለቆ፣ ጤናን ለቆ፣ ትዳርን ለቆ፣ ዘርተ እንዳታጭር፣ ተምረ እንዳትመረቅ፣
አንኳኩተ በሮች እንዳይከፈቱ ተወልደ አድገ አግብተ ልጆች እንዳትወልድ ሀብት እንዳታፈራ ያደረገ መንገድን የሰጋ ዶጎቢያና ተምች መንገድ ላይ ያስቀመጠ ተራራ ከፊት ያቆመ ካንተና ከበረከት የተስፋ ቃል ጋር እንድትፋታ እንድትራራቅ ያደረገ ሰላምን አይምሮን ያዘ አይምሮን ያደነዘዘ በጌታ በኢየሱስ አዚም ድንዛዜ ዘመን ላይ የሚያመጣ ዲያብሎስ ፖዚሽኑን እየነገርኩ ነው። ኃይላት ስልጣናትን ገፎ ይላል ጮይና በኢየሱስ ስም ተገፏል። በይሴ የሉሲፈር ኃይል ተገፏል። ስልጣኑ ተገፏል። ኪንግ አናቲያኮ ዳሲካ ባሺና ዳሲያኮ ካናዩ ፕሮፌሳይ ኢየሱስ በጌታ በኢየሱስ ካናዩ ፕሮፌሳይ ሰበር መንፈሳዊ ዓለም right now in spirit ወደ ለንደን አገር ወዳ እሄዳለሁ። ለንደን ማንቸስተር ፉልሃም ለንደን ዩኬ in spirit እሄዳለሁ። ከፊታችን ባሉ ሩቅ ባሉን ወራቶች ውስጥ በሁለትና በሶስት ወር ውስጥ አደገኛ የሆነ የተፈጥሮ አደጋ ያለው እንግሊዝ አገር ላይ ጆሮው ጭው የሚያረግ ልብን የሚያሳዝን ከፍተኛ ኪዮስ አደገኛ አውሎ ንፋስ ተነስቶ እንደገና ደግሞ የውሃ መጥለቅለቅ የጎርፍ መጥለቅለቅ ልክ እንደ ሱናሚ ውሃ ተገፍቶ ወደ ከተማ ሲመጣ መብራቶች ሲጠፉ ጋዝ ስቴሽኖች መብራት ኔትወርክ ሲቋረጥ ያለው ለንደን in Jesus mighty name right now በመንፈስ ነው ማየው መንፈስ ቅዱስ ወሰደኝ ገባው right now in spirit ለንደን ከተማ ቆሜ ነው የምናገረው ላጋሲካ ወለፊና ማሶብራኒያሎ ሳካባያ ያየው ነው የሳት ቃጠሎ ሲያስነሳ ያለው ኤሌክትሪክ ማሳያ ያደረገ ሲቃጠላ ያለው ቃጠሎ መለከታለው ለንደን ከተማ ከፍተኛ የሆነ ልክ እንደ ሱናሚ ውሃ ሲቀሰቀሳ ያለው ንፋስ ያለው ልክ እንደ ቶርኒዶ በሰዓት ኃይለኛ ስፒድ የሚሄድ ጋናሲያኮ ባር ዳሊቫ ሚናክሮቶስ ሳካባያ ኔትወርኮች መብራቶች ሲጠፋ ያለው ከፍተኛ ኪዮስ ሲነሳ መለከታለው ለንደን ከተማ ጊዳ ካሳኪዳ ባርዳኒ ማኮሳ ጋባያ በናዝሬቱ ጌታ በኢየሱስ በዛ ከተማ ያሉ ቅዱሳን የተወደዱ በክርስቶስ ኢየሱስ አምነው የዳኑ ነጮች ጥቁሮች አበሾች በጌታ በኢየሱስ ኢትዮጵያን ኤርትራውያን በከበረው ደም የተሸፈኑ ይሁኑ ክፉ ነገር ወደ እነሱ እንዳይቀርብ መቅሰፍትም ወደ ቤታቸው እንዳይገባ ይህንን ቸነፈር ይህንን መቅሰፍት ከነሱ ላይ ከልክያለሁ በጆሮአችሁ የሰማችሁትን ፕሮፌሲ በቅርብ ቀን በአይኖቻችሁ ታዩታላችሁ ትንቢቱን ከተናገርኩበት ከዚህ ማይክሮ ሰከንድ ጀምሮ አጭር በሆነ ጊዜ ሲፈጸም ያለው እግዚአብሔር ያወራኛል right now ድምጽ ሰማለሁ የአመፀኛውን ቤት ጉልላት መታለው ይላል መንፈስ ቅዱስ ጌታ እግዚአብሔር ትንቢተ ዳንኤል ምዕራፍ 9 ራእይ ምዕራፍ 13 ራእይ ምዕራፍ 14 ራእይ ምዕራፍ 16 ጎግ ዘመን የመጣ ነው ጆሮ ያለው ትውልድ ይስማ የጎግ ጦርነት የማጎግ ጦርነት ከሰሜን ምድር የሚነሱ በአዳን ፍጥሯን ከምድር የሚፈቱበት ጊዜ የደረሰ ነው ይላል የሰራዊቱ ጌታ እግዚአብሔር ድምጼንም ሰሙ ልጆቼ ሆይ መንቃት ይሁን ይላል ፊቴን ፈልጉ ንስሐ ግቡ በኔ ፊት ጸንታችሁ ቁሙ ይላል የሰማይ አምላክ እግዚአብሔር ወደ ግራ ወደ ቀኝ አትበሉ በአዳን ፍጥሯን በደንብ እናገራለሁ እንደ ነብይ በአዳን ፍጥሯን የሰው ስጋ የሚበሉ በአዳን ፍጥሯን ከምድር እንብርት የሚወጡበት ዘመን ደረሰ ይላል መንፈስ ቅዱስ ጌታ እግዚአብሔር ማይክሮቺፕ አስገዳጅ እንደ አገር እንደ ኢትዮጵያ እንደ አውሮፓ እንደ ካናዳ አሜሪካ አውስትራሊያ አስገዳጅ የሚሆንበት ዘመን ደርሷል ይላል መንፈስ ቅዱስ ጌታ እግዚአብሔር ይህንን ቺፕስ በእጃቸው ካላስቀበሩ በየትኛውም ስፍራ ሄደው መሸጥ መግዛት መታከም የጤና ሂስትሪ እውቀት ላይ ያላቸው ኤቭሪ የነሱ ነገር ሁሉ በመናፍስቱ ዓለም ኪንግደም ውስጥ የሚገባበት ዘመን ደርሷል ይላል የሰራዊቱ ጌታ እግዚአብሔር እንደ አገር እንደ ግለሰብ እንደ ቤተሰብ ነፃ ለመውጣት መንፈስ ቅዱስ ጌታ እግዚአብሔር ከኔጋ ተስማሙ ይላል የፍርዱ ሰዓት ደርሷልና ይህንን ቺፕስ እጁ የሚያስቀብር የትኛውም የሰው ዘር ድጋሚ ሰከንድ ቻንስ የለውም ቶሎ ወደ ማይጠፋ ወደ ሳት ባህር ይጣላል ይላል መንፈስ ቅዱስ ጌታ እግዚአብሔር right now መንፈስ ቅዱስ ይናገረኛል የአንታይ ክራይስት ስፒሪት አሁን ይላል መንፈስ ቅዱስ ጌታ እግዚአብሔር ልክ ይሄ አመት የነጮቹ አልቆ የሚቀጥለው አመት ሲገባ
እግዚአብሔር አምላክ በእስራኤል ምድር ማኒፌስት ያደርጋል፣ ራሱን ይገልጣል። እግዚአብሔር አምላክ ሰላም ነው ደህንነት ነው ሲሉ ፒስ ኤንድ ሴኩሪቲ ሰላምና ደህንነት ነው ሲሉ ምጥ እርጉዝን ድንገት እንደሚይዛት እንዲሁ ምድር በምጥ ትያዛለች ይላል መንፈስ ቅዱስ ጌታ እግዚአብሔር። ጆሮ ያለው ትውልድ ካለ ይስማ። መንፈስ ቅዱስ ጌታ እግዚአብሔር አንድ ጊዜ ይላል መንፈስ ቅዱስ ጌታ እግዚአብሔር ምድሪቱን አናውጣለሁ፣ ምድሪቱን እነቀንቃታለሁ ይላል የሰራዊቱ ጌታ እግዚአብሔር። አንታይ ክራይስት ስፒሪት እስራኤል ምድር ላይ ራሱን ይገልጣል። ሰላምና ደህንነት ነው ተብሎ በእስራኤልና በአረብ ሀገራት ሰላም እርቅ ይደረጋል። አንታይ ክራይስት ስፒሪት ራሱን ይገልጣል። የምድር ማብቂያ የዘመን ፍጻሜ ነው፣ ፊቴን ፈልጉ ይላል መንፈስ ቅዱስ ጌታ እግዚአብሔር። ለንደን አገር ታላቅ ምጥ ይመጣል። ማጋሲያ ኮርዳላባ ሺካባያ ቆላስያስ 2:15 አለቅነትንና ስልጣናትን ቴንክ ዩ ሆሊ ስፒሪት አሜን። አመሰግናለሁ። እሺ ታዘዛለሁ። ቴንክ ዩ ፋደር። እሺ ኦኬ አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። ዋው ዋው! በግልጥ አሳያቸው። ሕዝቅኤል ምዕራፍ 28 ቁጥር 18 ለበደልህ ይለዋል ዲያብሎስን እግዚአብሔር መጥቶ በበደልህ ብዛት በንግድህም ኃጢአት መቅደስን አረከስ። ስለዚህ እሳትን ከውስጥ አውጥቻለሁ፣ እርሷም በልታለች። በሚያዩ ሁሉ ፊት በምድር ላይ አመድ አድርጌሃለሁ። በአሕዛብም ውስጥ የሚያውቁ ሁሉ ይደነቁብሃል። አንተም ለድንጋጤ ይሆናል፣ እስከ ለዘላለም አትገኝም ይለዋል። ለድንጋጤ ይሆናል። ኦልሬዲ ሉሲፈርን እግዚአብሔር አብ አባት በልጁ በክርስቶስ ኢየሱስ አማካኝነት አለቅነትን ስልጣኑን ከላዩ ላይ ማዕረጉን ገፎታል። እሳትን ከውስጥ ወስዶበታል። የስልጣን ጥማት የነበረው በእግዚአብሔር ቴሪቶሪ በእግዚአብሔር ግዛት ኪንግደም ውስጥ የመጀመሪያውን መፈንቅለ መንግስት ሞከረ፣ አልተሳካለትም። ሁለተኛውን መፈንቅለ መንግስት ሞክሮ የተሳካለት በሔዋን በኩል ነው። ለዚህ ነው በሉቃስ ወንጌል ምዕራፍ 4 ላይ ሶስተኛውን ፈተና ወደ ኢየሱስ ይዞ ሲመጣ ዓለምን ክብራቸውን ዝናቸውን ለኢየሱስ ክርስቶስ አሳየውና ይሄ ሁሉ ተሰጥቶኛል አለ። ማንም ቢወድቅና ቢሰግድልኝ ለምወደው ሁሉ እሰጣለሁ፣ አንተም ወድቀ ብትሰግድልኝ እሰጥሃለሁ። ሂድ አንተ ዲያብሎስ፣ ሂድ አንተ ሰይጣን፣ ለጌታ ለአምላክ ለእርሱ ብቻ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል። ኦልሬዲ የዚህ ዓለም ገዢ የዚህ ዓለም አምላክ በተደጋጋሚ ጳውሎስ ሐሳቡን አንስተውም ይላል ዮሐንስ ዓለምና መላው በክፉ እንደተያዘ እናውቃለን ይላል። በደንብ ተናግሬ የመጨረሻውን ፕሮፌቲካል የሆነ ቃል አውጄ በጆሮአችሁ እጨርሳለሁ። ከዚህ በኋላ ምናልባት 5 ደቂቃ ብቻ መታገስ ከቻላችሁ ማቴዎስ ወንጌል ምዕራፍ 10 ቁጥር 1 ማቴዎስ ምዕራፍ 10 ቁጥር 1 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው። እስኪ ከጎን ያለውን ሰው ነካ አድርገውና እግዚአብሔር በልጁ በክርስቶስ ኢየሱስ የአጋንንትን ኪንግደም እንድትቀጠቅጥ፣ የታመመን እንድትፈውስ፣ የታሰረ እንድትፈታ፣ እውሩ እንድታበራ፣ ጎባጣው እንድታቀና ስልጣንን ሰጥቷል። የልጅነት ስልጣን ተቀብለሃል በለው። እስቲ እህቴ ንገሪያት አጠገብ ይችላል። ስልጣንህን አንድ ሰው ለምሳሌ የሆነ አገር ላይ የአገሪቱ ከንቲባ ሆኖ ቢሾም ያ የተሾመ ሰውዬ ስልጣኑን በስርዓትና በአግባብ ባይጠቀም በጣም ነው የሚያሳዝነው። ኦኬ ኦቶሪቲ የተሰጠን ስልጣን የተሰጠን ኃይል ባይዘው ስልጣንና ኃይል የአንድ ሳንቲም ሁለት ገጽታ ናቸው። ስልጣን ያለው ሰው ኃይል አለ፣ ፓወር አለ። ይሄንን በምን ላስረዳችሁ መሰላችሁ? ለምሳሌ አንድ ተጠርጣሪ ወንጀለኛ
ሲቪል ለባሽ ክትትሎች መጥተው ያንን ተጠርጣሪ ወንጀለኛ ለህግ ለማቅረብ ፈልገው እንፈልጋለን የህግ ሰዎች ነን ይሄው መታወቂያ ወደ ፖሊስ ጣቢያ ከኛ ጋር ሂድ ቢሉት ያ ተጠርጣሪ ወንጀለኛ አይ ኖ አልሄድም ብሎ ቢታበይ ምን ሊደርስበት እንደሚችል አስባችኋል? ስልጣን ማለት የተሰጠው ስልጣን በስርዓትና በአግባብ ተጠቅሞ ወንጀለኛው ጋር ይመጣና በዚህ ጉዳይ መንግስት ስለሚፈልግ ይሄው እኛ የህግ አካላቶች ነን ለጥያቄ ስለምንፈልግ ወደ ጣቢያ ሄድ ይባላል። አይ ብሎ ቢታበይና በእብሪት ልቡ በትዕቢት ቢወጠርና ከነዚህ የህግን ከሚያስከብሩ የህግ አካላት ጋር እብሪት ወይንም አምባ ጓሮ ቢፈጥር ከነዚህ የህግ አካላት በስተጀርባ ያለው ኃይል የመንግስት ኃይል ነው። የምን ኃይል ነው? የመንግስት ኃይል ነው። ኦኬ የልጅነት ስልጣን ስትቀበሉ ከተቀበላችሁት የልጅነት ስልጣን በስተጀርባ ያለው the kingdom of God ነው። የእግዚአብሔር የመንግስቱ ኃይል ነው ያለው። ከኔ ጋር ናችሁ ያላችሁት? ለምሳሌ ትራፊኩ ፊሽካ ነፍተው ቁም ይላል አይደል? መኪና እየነዳ ነው። በቃ ቁም ነው የሚል ፊሽካ ይነፋል፣ ቁም ዳር ያዝ ይላል። ነገር ግን ጥሳው ብትሄድ ትራፊኩ ታርጋህን ነው የሚመዘግበው አይደል? ከዚህ በኋላ ምን ሊመጣብህ እንደሚችል መኪና ይታሰራል፣ አንተ እስር ቤት ትገባለህ። ለምን? ህግ ነው የተላለፍከው። አንድ ግለሰብን አይደለም ጥሰህ የሄድከው፣ መንግስትን ነው ጥሰህ የሄድከው ማለት ነው። ኦኬ ስለዚህ የስልጣንን ማወቅና ስልጣንን በአግባብ መጠቀም። ስለዚህ ትራፊኩ ሰውዬ ስልጣኑን ያውቃል፣ ስልጣኑን በአግባብ ይጠቀማል። ስልጣን ስላለው ነው የሆነ መንገድ ላይ ቆሞ እየመጣ ዘግቶ በራሱ በብቃቱ በችሎታው ቆም ብሎ አያስቆምህም። ኦኬ እጁን ያነሳ ከዛ ዳር ያዝ ይላል። በቃ አለቀ። ስድት አርገ መኪና ላቆመ አቤት ትላለህ። መንጃ ፈቃድ ይላል አውጥተሰጠው አትወርድ ካለ ከመኪና አትወርድም። አያ ከሰውየው ቢሃይንድ ያለው ኃይል ወይንም ፓወር የመንግስት ኃይል ነው። ስለዚህ እኛ በስሙ ለሚያምኑ ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ኦቶሪቲን የተሰጠ ስልጣን የኤፌሶን ጻፊ በቀረው ሲልና በጌታና በኃይሉ ችሎት የበረታችሁን በጌታና በኃይሉ ችሎት ጌታ ፕላስ ኃይል ከዛ ችሎት የእግዚአብሔር የኃይል ችሎት ነገርን ካለመኖር ወደ መኖር ያመጣ ነው። ለሙታን ህይወትን የሚሰጥ ነው። እውሩን የሚያበራ ነው። ሽባን የሚተረትር ነው። የተዘጋን ማህፀን የሚከፍት ነው። ጎባጣን የሚያቀና ነው። ጉንዱሹንም ይሄ የመለኮት የኃይሉ ችሎት ነው። ኦኬ ዩኒቨርስን ሁሉ በቃል ካለመኖር ወደ መኖር ማኒፌስት ያደረጋል። ሰማይን ያለ ካስማ ምድርን ያለ መሰረት ያጸና ነው። ይሄ የመለኮት ኃይል ነው። ስለዚህ እዚህ ኦቶሪቲ ውስጥ ነው የገባችሁት። ኤርሚያስ አቤት ምን ታያለህ? የለውዝ በትር አያለው ሲል አደርገውና እፈጽመው ዘንድ በቃሌ ተጋለውና እነሆ መልካም አይተሃል አለው። ትነቅልና ትተክል ዘንድ። ይሄ ምን ማለት መሰል? አንተ ታማል ታመኔ ጋር ስትመጣ በጌታ በኢየሱስም ተፈውሳል ስል እኔ ምንድነው የስልጣን ቃል ነው የምናገር። ከቃሉ በስተጀርባ ቃሉን የሚያጸና በሽታን ነቅሎ ደዌን ነቅሎ ድህነትን ነቅሎ መከራን ነቅሎ ማጣትን ነቅሎ ሰላምን፣ በረከትን፣ ደስታን፣ ጤንነትን ህይወት ላይ የሚተክል የመለኮት ኃይል ከቃል በስተጀርባ አለ ማለት ነው። ስልጣን ማለት ይሄ። ስለዚህ ትራፊኩ ቁም ሲል የምትቆመው ለግለሰቡ ሳይሆን ከበስተጀርባ ላለው ህግ ነው የምትቆመው። አያ ህግን ነው የምታከብረው። ሰውየውን ጥሰህ ብትሄድ የሚመጣብህ መዘዝ አለ። ሰውየውን ሳይሆን መንግስትን ነው ጥሰህ የሄድከው፣ አገርን ነው ጥሰህ የሄድከው። የገባው ሰው አለ ወይ? ክብር ለኢየሱስ ክርስቶስ ይሁን። በዚህ አንደርስታንዲንግ ነው ስልጣናቸውን እንድትጠቀሙ ፈልጋው። ስለዚህ የመናፈስቱ ዓለም ለዚህ ነው ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። ልክ እንዲህ ያንን ከሰማት ቁም፣ ሳብ፣ ሞት ቁም፣ በሽታ ቁም። ይሄ ስልጣን ይባላል። ኢሳይያስ ምዕራፍ 45 ከቁጥር 10 ጀምሮ ሄዱና አንብቡት። ከቃሌ በስተጀርባ እተጋለሁ። ያው ቃል ከአፌ ወጥቶ የምሻውን ሳያደርግ እንዲሁ በከንቱ ወደኔ እንደማይመለስ ሁሉ ከኔ ጋር ናችሁ። ከእግዚአብሔር አፍ ቃል ወጥቶ እግዚአብሔር የሚሻውን ሳያደርግ የወጣው ቃል ያ ቃል ዝም ብሎ ወደ እግዚአብሔር እንደማይመለስ ወይ ደግሞ ከሰማይ ዝናብ ወርዶ ለዘሪው
ዘርን ለበላተኛ ምግብን ሰጥቶ ዝናቡ ዝም ብሎ ወደ ደመና ተመልሶ እንደማይሆን ሁሉ ከአፋቸው የሚወጣው የስልጣን ቃል በእናንተ ልብ ውስጥና ሐሳብ ውስጥ ያለው ነገር ሳያደርግ እንዲሁ በከንቱ ወደ እናንተ አይመለስም። አይ ከአፌ የወጣው ቃል የሚሻውን ሳያደርግ አይ እግዚአብሔር የሚሻውን ነገር ቃሉ የወጣው ቃል ሳያደርግ ተመልሶ ወደ እግዚአብሔር አፍ ያ ቃል ወደ ሰገባው እንደማይመለስ ሁሉ ማለት ነው። ኦቶሪቲ ስለ ኦቶሪቲ እየተናገርኩ ስለሆነ ነው። ክብር ለኢየሱስ ክርስቶስ ይሁን። ሰው ለተገዥነት ሳይሆን ለገዥነት የተፈጠረ አዳምን በኤደን ገነት አስቀመጠው። ከዛስ በሰማይ ላይ ያሉ አዋፋትን፣ በምድር ላይ ያሉ እንስሳትን፣ በባህር ውስጥ ያሉትን ፍጥረታት በጠቅላላ ግዛቸው፣ ብዛ፣ ተባዛ፣ ምድሪቱን ሙላ የመባዛትን ስሌት በውስጡ አስቀምጦ የገዥነትን ኦቶሪቲ ስልጣንን ለአዳም ሰጠው። አዳም እጁ ላይ ያለው በትር የገዥነት በትር ነው። እስቲ ጮይና በኢየሱስ ስም በትሬን አስመልሻለሁ ወይ ስልጣኔን ተቀብያለሁ። አሜን ነው ወይ? ከእሰይ ገንድ በትር ይወጣል ለመጽሐፍ ቅዱስ። ለዚህ ነው መጽሐፍ ቅዱስ ዘጸአት ምዕራፍ 4 ላይ እግዚአብሔር ቃል ሲናገር እግዚአብሔር መጣና ለሙሴ እንደዚህ አለ፣ በሚዲያም አለው ነፍስን ሊገሏት የሚሹ ሞተዋል፣ ተነሳና ብላቴናውን ይዘህ ወደ ግብፅ ምድር ግባ አለው እግዚአብሔር። በሚዲያም ነፍስህን ሊገሏት የሚሹ ሊያጠፉ የሚፈልጉ ሲያሳድዱ የነበሩ እነዛ ነፍሰ ገዳዮች ሞተዋልና። ሙሴም ይላል የእግዚአብሔር ድምፅ ከመጣለት በኋላ ልጁንና ያቺ ይዟት የነበረችውን በትር የእግዚአብሔር የተባለችውን በትር በእጁ ይዞ ባለቤቱን አስከትሎ ወደ ግብፅ ምድር ወረደ ይላል። በትሩን ይዞ ያቺ በትር ቀይ ባህር የከፈለባት ከአለት ምንጭ ያፈለቀባት የክርስቶስ ምሳሌ የሆነችው ያቺን በትር ተአምራት የሚያደርግባትን በትር ያቺ ወደ እባብ የተቀየረች በፈርዖን ኪንግደም ውስጥ የጠንቋዮችን እባብ ሁሉ ሰልቅጣ የዋጠችውን በትር ይዞ ይላል። አንብቡት ቃሉ 4:19 ላይ አንብቡት ቃሉ። ሙሴ ይላል ድምፅ እንደመጣለት በሚዲያም ነፍስን ሊገሏት እስጩይና ገዳዩ ሞቷል በይ፣ አሳዳጄ ሞቷል፣ የበረከት ጠላቴ ሞቷል፣ የትዳር ጠላቴ ሞቷል። እስቲ ተናገሩ ሞቷል በሉ። ስልጣን በእጄ በኢየሱስም ተቀብያል። የልጅነት ስልጣን፣ የሚተክል የሚነቅል ስልጣን፣ አላሻግር ያለኝን የምከፍልበት ስልጣን በኢየሱስም በትሩ እጄ ገብቷል በይ። ይሄ በትር ክርስቶስ ኢየሱስ ነው። ስልጣን ኦልሬዲ ዲያብሎስን ገፎታል። ማዕረጉ ተገፏል፣ ስልጣኑ ተገፏል፣ ባዶ አድርጎታል፣ ኪንግደሙን ገፎታል። የሲኦልን መክፈቻ ከእጁ ወስዶበታል። እዛ ኳርተር ሄድ ኦፊሱ ጋር ሄዶ ዋናው ጋር ሉሲፈር ጋር ሄዶ ኢየሱስ ያ በሞት ላይ ስልጣን ነበራራ በሞት ላይ ስልጣን ያለውን ይሄንን የዲያብሎስን ኪንግደም በሞት ይሽሬዋለሁ። ከዚህ በኋላ ልጆቼን ወደ ሲኦል አታስገባ። አሁን የሲኦልን መክፈቻ አንጣ አለው። ኦኬ አዳም ለገዢነት ተሰርቶ ተገዢ ሆነ። አዳም አስፈሪ የነበረው ፈሪ ሆነ። አዳም አሳዳጅ የነበረው ተሰዳጅ ሆነ። መቼ? አዳም በእጁ የነበረውን ኦቶሪቲ ያንን የልጅነት ስልጣን፣ ያንን የገዢነት ስልጣን፣ ያንን አስፈሪነት ስልጣን ለማሰጠ ለሉሲፈር ሰጠ። ሉሲፈር ከተቀበለ በኋላ መጽሐፍ ቅዱስ ስለ ሉሲፈር ምን እንዳላሳያቸዋል። የዚህ ዓለም አምላክ፣ የዚህ ዓለም ገዢ፣ የዲያብሎስ ዙፋን ባለበት የምትኖረውን አለው ኢየሱስ መጣና የሰይጣን ዙፋን መቀመጫው ነች ምድር። ከመቼ በኋላ አዳም በትሩን ለሰይጣን ለሉሲፈር ኪንግደም ከሰጠ በኋላ ያ ስልጣን በክርስቶስ ኢየሱስ ነው ወደ እናንተ የተመለሰው። ያንን ስልጣን ይዘ የአፍን ቃል እግዚአብሔር ስለሚፈጥር በዚህ ኦቶሪቲ በዚህ ስልጣን ቃል እንድትመላለስ ነው እግዚአብሔር በክርስቶስ ኢየሱስ የፈጠረ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ መዝሙረ ዳዊት 115 ላይ ቁጥር 16 ላይ በጣም የምወደው ቃል አለ። የሰማይ ሰማያት ለእግዚአብሔር ነው ይላል። ይሄ የሰማይ ሰማያታት ለእግዚአብሔር ነው፣ ምድርን ግን እግዚአብሔር ለሰው ልጆች ሰጠ ይላል። እቺ ምድር ለሰው ልጅ ነው የተሰጠችው። ዘርተ እንድታጭር ተመረ እንድትመረቅ እዚህ ምድር ላይ አስፈሪ እንድትሆን፣ ገዢ እንድትሆን፣ የበላይ እንድትሆን፣ በነገር ሁሉ እንዲሳካል፣ ፍሬ እንድታፈራ፣ አየ እንድትበዛ፣ እንድትባዛ፣ ጄኔሬሽን እንድታስቀጥል፣ የእግዚአብሔር ትንቢት ማስፈጸሚያ እንድትሆን፣ እንድታገባ፣ ልጆች እንድትወልድ፣ ልጆች እንዲወልዱ፣ የልጅ ልጆችን እንድታይ፣ አየ በጤና ተባርከ፣ በአይምሮ ተባርከ፣ በእጆች ስራ ተባርከ፣
ያንተ ዘር ምድሪቱን ሞልቶ ኢንፍሉዌንሻል ፐርሰን ሆነ እንድታልፍ ምድርን እግዚአብሔር ለሰው ልጆች ሰጠ ይላል። ይሄ ግን ሰማይ ሰማያት የማን ነው? የእግዚአብሔር ነው። ምድርን ግን እግዚአብሔር ለሰው ልጆች ሰጠ ይላል። ሰጠ፣ ለሰው ልጆች ሰጣት። ምድር የተሰጠችው ለኔና ለእናንተ ነው። በዚህ ምድር ላይ ሰይጣን ምንም አይነት እድል ፈንታ የለውም በአማኙ ህይወት ውስጥ። ሰማይ ሰማያት እግዚአብሔር፣ ምድርን ደግሞ እግዚአብሔር ለኔና ለእናንተ ነው ይሰጣል። በዚህ ምድር ላይ እግዚአብሔር የወሰነልን ህይወት ኖረን እንድናንቀላፋ ይሄ የከበረ ነገር ለኛ ተሰጥቶናል። ለዚህ ነው ሉቃስ ወንጌል ምዕራፍ 4 ቁጥር 6 ላይ ዲያብሎስም ይህ ስልጣን ሁሉ ክብራቸው ለኔ ተሰጥቶኛል አለው። ኢየሱስ መጥቶ ምድር ለሰው ልጅ ተሰጣ ነበር። ለአዳም የተሰጠችው ምድር መጣና ዲያብሎስ ይሄንን ምድር የተሰጠችው ምድር ከአዳም እጅ ከወሰደ በኋላ ሉቃስ ወንጌል ምዕራፍ 4 ቁጥር 6 ላይ ኢየሱስ ጋር መጣና አንድ ነገር ተናገረው። ይህ ስልጣን ሁሉ ክብራቸው ለኔ ተሰጥቶኛል አለ። ኦሬዲ መቼ ነው የተሰጠው? ከአዳም እጅ ወስዶ የተሰጠው። ተሰጥቶኛል፣ በቃ ተሰጥቶኛል። ማንም ሰው ወድቆ ቢሰግድልኝ እኔ ደግሞ እሰጠዋለሁ አለ። በእኔ በኩል ነው የምድርን ፕሮስፔሪቲ፣ የምድርን ከፍታ፣ ሞገስ፣ ጤና ኤቭሪቲንግ ማግኘት የሚችለው በእኔ በኩል ነው አለ ሉሲፈር። ለምን ሲባል የስልጣን ጥማት ነበረኝ። በእግዚአብሔር ኪንግደም መፈንቅለ መንግስት ሞክሬ ያልተሳካልኝም። አዳም ጋር መጥቼ 100% ተሳክቶልኛል። ይሄንን ስልጣን ከአዳም እጅ ላይ ወስጃለሁ። ክብራቸውን ወስጃለሁ፣ ስልጣንን ወስጃለሁ። ስለዚህ ማንም ሰው ይሄን ክብርና ስልጣን ከፈለገ በእኔ በኩል ያልፋላል። ለዚህ ነው የምድር ባለስልጣናት፣ የምድር ነጋዴዎች፣ ዘፋኞች፣ አርቲስቶች ክብር፣ ዝና፣ ባለጠግነት፣ ብር ፍለጋ ወደ ሉሲፈር የሚመጡት። በሉሲፈር በኩል ይከብራሉ ማለት ነው። የተሰጣቸውን ኪዳን ሲያፈርሱ የሚገላቸው፣ እያፈነ በሻወር ገንዳ ውስጥ በምናምን የሚያጠፋቸው፣ በማርያዋን በድራግ አዲክት ገብረሰዶ የሚያደርጋቸው፣ የተለያየ ሪቹዋል እንዲፈጽሙ በየስቴጁ በየመድረኩ የሚያደርጋቸው ለዛ ነው። ተሰጥቶኛል አለ። አሁን ከዚህ በኋላ የገዢነትን ምስጢር እየተናገርኩ ነው የሚሄደው። ሃሌሉያ። የዚህ ዓለም ገዢ ተብሎ የተጠራው ከዚህ የተነሳ እንደሆነ እንድታውቁ ፈልጋል። ዮሐንስ ወንጌል ምዕራፍ 2 ቁጥር 31 ላይ አሁን የዚህ ዓለም ፍርድ ደርሷል አለ ኢየሱስ። የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል አለ። የማ ገዢ? የዚህ ዓለም ገዢ ወዴት ይጣላል? ወደ ውጭ ይጣላል። ወደ ውጭ ይጣላል። የማ? የዚህ ዓለም ገዢ። ዝናን የሚገዛ፣ ክብርን የሚገዛ፣ ሀብትን የሚገዛ፣ ሰውን የሚገዛ፣ ባለስልጣኑን፣ ትልቁን፣ ትንሹን፣ አርቲስቱን የሚገዛ የዚህ ዓለም ገዢ። የዚህ ዓለም ፍርድ ሰዓት ስለደረሰ የዚህ ዓለም ገዢ ወደ ውጭ ይጣላል አለ ኢየሱስ። ኦኬ። በቃልም ሆነ በድርጊት የምታደርጉትን ሁሉ በኢየሱስ ስም አድርጉት ይላል መጽሐፍ ቅዱስ። በቃልም ይሁን በድርጊት የምታደርጉትን ሁሉ በማ? በክራይስት ኔም ኦፍ ጂሰስ ክራይስት፣ በክርስቶስ ኢየሱስ ስም። ለዚህ ነው ኢየሱስ ሲናገር በስሜ አንዳች ነገር አላደረጋችሁም፣ በዛን ጊዜ ግን በስሜ አንዳች ነገር ታደርጋላችሁ፣ አብ አባ ስለ ስሜ እንዲከብር የምትለምኑትን ሁሉ ያደርገዋል አለ። በስሜ በክርስቶስ ኢየሱስ ስም። ዮሐንስ 16 ጻፉ፣ ቀስ ምለው። ለዛ ነው ለእናንተ ጥቅም ነው ይሄን ቀስ እያልኩ የምናገረው። ዮሐንስ ወንጌል ምዕራፍ 16 11 ላይ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ይላል። የዚህ ዓለም ገዢ ስለ ፍርድም የማ? የዚህ ዓለም ገዢ ስለተፈረደበት ነው። የዚህ ዓለም ገዢ ዓለምን የሚዘውር፣ ዓለምን የሚገዛ፣ እንዳሻው ትውልድን ለርኩሰትና ለአመፅ የሚያስነሳ፣ ወንዱን ሴት፣ ሴቷን ወንድ የሚያደርግ፣ ጾታ የሚያስቀይር፣ የሰውን አእምሮ ማኒፑሌት ያደረገ፣ ትውልድን አቢዩዝ ያደረገ የዚህ ዓለም ፍርድ ስለደረሰ የዚህ ዓለም ገዢ ወደ ውጭ ይጣላል አለ። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው አለ ኢየሱስ። እስቲ ጩይና ጠላቴ ተፈርዶበታል በይ። ከፍታሽን የሚጠላ፣ ሞገስሽን የሚጠላ፣ ልጆችሽን የሚጠላ፣ መባረክሽን የሚጠላ የዚህ ዓለም ገዢ ኦልሬዲ ተፈርዶበታል። ዓለምና መላው በክፉ እንደተያዘ እናውቃለን አለ ሐዋርያው ዮሐንስ ሲናገር። በዮሐንስ መልእክት ላይ ነው ይህን ቃል የምታገኙት ምዕራፍ 2 ላይ። ዮሐንስ ወንጌል ምዕራፍ 14 ቁጥር 30 ላይ ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዢ ይመጣልና፣ የዚህ ዓለም ገዢ ይመጣልና በእኔ ላይ አንዳች የለውም አለ። እስቲ ጩይና የዚህ ዓለም ገዢ ወደ እኔ ይመጣል፣ ነገር ግን የዚህ ዓለም ገዢ በእኔ ላይ አንዳች የለውም በይ። ቤቴ ላይ አንዳች ነገር የለውም፣ ጤናዬ ላይ አንዳች ነገር የለውም፣
በረከቴ ላይ አንዳች ነገር የለውም። ሰላሜ ላይ አንዳች ነገር የለውም። ትዳሬ ላይ አንዳች ነገር የለውም። ልጆቼ ላይ አንዳች ነገር የለውም። በጌታ በኢየሱስም እንደ ነቢይ ተናገሩ። በጌታ በኢየሱስም የዚህ ዓለም ገዢ ወደ እኔ ይመጣል፣ ነገር ግን የዚህ ዓለም ገዢ በእኔ ላይ አንዳች ነገር የለውም። እኔ ላይ አንዳች ዳሜጅ ማምጣት አይችልም። ቤቴ ላይ ዳሜጅ ማምጣት አይችልም። ትዳሬ ላይ፣ ጤናዬ ላይ፣ ልጆቼ ላይ፣ በረከቴ ላይ፣ ህልሜ ላይ፣ ራእይ ላይ፣ ነገዬ ላይ፣ ተስፋዬ ላይ በኢየሱስም አንዳች ነገር ዳሜጅ ማምጣት አይችልም። ቢኮዝ እኔ እግዚአብሔር ልጅ ነኝ። እኔ በስልጣን ቃል የተደገፍ የእግዚአብሔር ልጅ ነኝ። በእኔ ላይ አንዳች ነገር የለውም። ሃሌሉያ! በእኔ ላይ አንዳች የለውም ማለት ቤታ ላይ፣ ትዳሬ ላይ፣ ጤናዬ ላይ፣ ልጆቼ ላይ አንዳች ነገር የለውም። መጽሐፍ ቅዱስ ሲናገር የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን አለ? ምን አለ? የማንን? የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ጨርሻል። የዲያብሎስን ስራ እንዲያፈርስ። ስለዚህ የኔና እናንተ በዚህ ምድር ላይ በክርስቶስ ኢየሱስ አምኖ መወለድ የማንን ስራ እንድናፈርስ ነው? የዲያብሎስን ስራ እንድናፈርስ፣ ሐሳቡ እንድናፈርስ፣ እቅዱ እንድናፈርስ፣ አጀንዳውን፣ ምክሩን፣ ተልኮውን፣ ሚሽኑ እንድናፈርስ፣ ትውልድን ነፃ እንድናወጣ በክርስቶስ ኢየሱስ እግዚአብሔር አብ አባት አስበው በእውነት ቃል ወልዶናል። ከጨለማ ወደሚደነቅ ብርሃን መተናል። ከቅዱሳን ጋር በብርሃን የርስቱ ተካፋይ ተደረገ። የዲያብሎስን ስራ ለማፍረስ ተወልደናል። እቅዱን ለማፍረስ፣ ሐሳቡን ለማፍረስ። በቃ ኢየሱስ እዚህ ምድር ላይ ሲመጣ በዓላማ እንደመጣ፣ በዓላማ እንደተወለደ፣ በዓላማ እንዳደገ፣ በዓላማ እንደተመላለሰ፣ በዓላማ የዲያብሎስን እቅድና አጀንዳ እንዳፈረሰ፣ በዓላማ አጋንንት የጫነባቸውን ቀንበር ከትውልድ ጫንቃ ላይ እንደሰበረ፣ በዓላማ የሞቱትን እንደቀሰቀሰ፣ በዓላማ ለምጻሞችን እንዳነጻ፣ በዓላማ የኪንግደሙን መንግስቱን ወንጌል እንደሰበከ፣ በዓላማ እንደተሰቀለ፣ በዓላማ እንደሞተ፣ በዓላማ እንደተቀበረ፣ በዓላማ በሦስተኛው ቀን ከሙታን እንደተነሳ፣ በዓላማ እንዳረገ፣ በዓላማ በክብር እንደሚመጣ ልክ እንደዚሁ በዓላማ ተወልደናል። ያለ ዓላማ የተወለደ ሰው የለም። የመኖራችሁ ምስጢር ለሌላው የመትረፍ ምክንያት ስለሆነ፣ ስለዚህ አንዳች ነገር እናንተ ላይ የለውም። ቤታችሁ ላይ አንዳች ነገር የለውም። ሃሌሉያ! ዮሐንስ 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እሱ ጮይና ስልጣንን ተቀብያለሁ። we are the son of God። እኛ የእግዚአብሔር ልጆች ነን። እኛ የእግዚአብሔር ልጆች ነን። አሜን፣ 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 አሜን። ባንቺ ላይ የተሰራ መሳሪያ አይከናወን። ቤትሽ ላይ፣ ጤናሽ ላይ የተሰራ መሳሪያ በጌታ በኢየሱስ ስም አይከናወንም። ዛሬ የሰይጣንን መሰዊያ ሰነጥቃለሁ። መታሰቢያውን ከርሱን ገለብጣለሁ። መንፈስ ቅዱስ ጌታ እግዚአብሔር ተአምራትን ያደርጋል። ሃሌሉያ! ሉቃስ ወንጌል ምዕራፍ 10:19 ላይ የመጨረሻ አንድ ቃል ነው። ይሄ ሁለት ቃል ብቻ መዝሙረ ዳዊት 91:13 እና ሉቃስ 10:19 እናገራለሁ። እነሆ እባቡን እና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ። ምንን ሰጥቻቸዋለሁ? ስልጣንን ሰጥቻቸዋለሁ። የሚጎዳችሁ ምንም የለም። የሚጎዳችሁ ምንም ነገር የለም። ስልጣንን ስለተቀበላችሁ እናንተን አታክ የሚያደርግ አቢዩዝ የሚያደርግ ምንም ነገር የለም። መዝሙረ ዳዊት 91:13 ላይ በተኩላና በእባቡ ላይ ትጫማለህ፣ አንበሳውንና ዘንዶውንም ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ስብከቴን ጨርሻለሁ። በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና እጋርደዋለሁ። ተማምኗልና አስጥለዋለሁ፣ ስሜን አውቋልና እጋርደዋለሁ። አስጥለዋለሁ፣ እጋርደዋለሁ። ስልጣን ሰጥቼዋለሁ። ስልጣን ተሰጥቶታል። ምን አይነት? ዘንዶውን አንበሳውን የሚረግጥበት። የሚጎዳችሁ ምንም ነገር የለም አለ ኢየሱስ ሲናገር። because I am with you። እኔ ካንተ ጋር ነኝ። እስከ መቼ? እስከ ዓለም ፍጻሜ። በመንፈስ ሁል ጊዜ አብሬያችሁ ነኝ። የሚጎዳችሁ አንዳች ነገር የለም። ስልጣን ተሰጥቶኛል። እኔ ተራ ሰው አይደለሁም። በክርስቶስ ኢየሱስ ሞትና ትንሣኤ በማመን የእግዚአብሔር ልጅ ተደርጌያለሁ። በአብ ቀኝ ተቀምጫለሁ። ከቅዱሳን ጋር በብርሃን የርስቱ ተካፋይ ሆኛለሁ።
ስልጣንን ተቀብያለሁ። በትሩ በእጄ ገብቷል። የዲያብሎስን ሥራ ፈርሳለሁ። አንበሳና ዘንዶ ረግጣለሁ። የእባቡን ራስ እቀጠቅጠዋለሁ። ስልጣን ተሰጥቶኛል። ኢን ጂሰስ ማይቲ ኔም የሚተክል የሚነቅል የሚያፈርስ የሚገነባ ስልጣን፣ የልጅነት ስልጣን ጋላሲያ ኮዳስቲና አክሬዴሌ ቬጂና ማክሮሆዶሎ ቦጎቦ ሳካባያ ለብርሃንያኮ ሚና አክረሄዴሌ ቬጂና አክራሃዳላ ጋባጋባጋባ ሳካባያ። እሺ ውሃ ያዙልኝና ሶስት ቁጥር ቶሎ በሉ። ስልጣን ተሰጥቷቸዋል ትነቅሉና ትተክሉ ዘንድ። ሰማይ ያላከበረው ሰማይ ዕውቅና ያልሰጠው በሕይወታችሁ የተተከለን የትኛውንም እንክርዳድ የሆነ ነገር ማዘዝ፣ መንቀል፣ ማስወገድ፣ የማትፈልጉትን ነገር መለወጥ ትችላላችሁ። ይሄንን እንድትጠቀሙ ነው ዛሬ ወደ እናንተ የመጣሁት። አውቶሪቲ ነው፣ የልጅነት ስልጣን። ልቀቀኝና ሂድ፣ ቤቴን ልቀቅ፣ ሰላሜን ልቀቅ፣ ጤናዬን ልቀቅ፣ ትዳሬን ልቀቅ፣ ሞገሴን ልቀቅ፣ ልጆቼን ልቀቅ፣ ስራ ገበታዬን ልቀቅ፣ ትምህርቴን ልቀቅ፣ ከፍታዬን ልቀቅ፣ ዝማሬን ልቀቅ፣ ቃል ልቀቅ፣ የጸሎት ሕይወቴን ልቀቅ፣ ከፍታዬን ልቀቅ፣ ማስለቀቅ ትችል። ይሄ ስልጣን ይባላል። የተቀበላችሁ ስልጣን ነው። ከቃላችሁ በስተጀርባ የሚተጋ የመለኮት ኃይል አለ። ከሰሪው ጋር ሰሪው እግዚአብሔር ስለሆነ ቁጥር 9 ላይ ነው ያለውን 45:9 ላይ ያለውን ቃል ነው የምናገረው። ከሰሪው ጋር ለሚታገል ወየውለት፣ በምድር ሸክላዎች መካከል ያለ ሸክላ ነው። ጭቃ ሰሪውን ምን ትሰራለህ? ወይስ ስራ እጅ የለውም ይላልን? አባትን ምን ወልደሃል? ወይንም ሴትን ምን አመጠሻል? ለሚል ወየውለት ካለ በኋላ ቁጥር 11 ላይ የእስራኤል ቅዱስ ሰሪው እግዚአብሔር እንደዚህ ይላል፣ ስለሚመጣው ነገር ጠይቁኝ፣ ስለ እጆቼና ስለ እጄ ስራ እዘዙኝ ይላል። ስለሚመጣው ነገር ጠይቁኝ፣ ስለ እጄና ስለ እጆቼ ስራ እዘዙኝ። እንዴ ማለት እኔ እግዚአብሔርን ማዘዝ እችላለሁ ወይ? እግዚአብሔር ግን በገዛ ፈቃዱ እሱ ሉዓላዊ አምላክ ስለሆነ ስለሚመጣው ዘመን እናንተ ሰው ስለሆናችሁ የሚመጣውን ዘመን ማየት ስለማትችሉ ስላልመጡ ቀናቶች፣ ሳምንታት፣ ወራት ስላልተገለጡላችሁ ስለነሱ እዘዙኝ። ያንን በህልምም በራእይም ገልጥላችኋለሁ። እኔ እግዚአብሔር ነኝ። ስለ እጄ ስራ እና ስለ እጆቼ ስራ እዘዙኝ የምትሉትን ነገር ለማድረግ ከቃላችሁ በስተጀርባ የሚተጉ ቅዱሳን መላእክትን እኔ እግዚአብሔር አዛለሁ። ይሄ ስልጣን ነው፣ ኦቶሪቲ ነው። የእስራኤል ቅዱስ ሰሪውም እግዚአብሔር እንደዚህ ይላል፣ ስለሚመጣው ነገር ጠይቁኝ፣ ስለ እጆቼና ስለ እጄ ስራም እዘዙኝ። እኔ ምድርን ሰርቻለሁ፣ ሰውንም በእርሷ ላይ ፈጥሬዋለሁ። እኔም በእጄ ሰማያትን ዘርግቻለሁ፣ ሰራዊታቸውን ሁሉ አዛለሁ። ሰራዊታቸውን ሁሉ ምን ያደርጋለሁ? አዛለሁ። ስለዚህ እናንተ ስታዙኝ ሰራዊቶችን በጠቅላላ ስለማዝ ከቃላችሁ በስተጀርባ እናንተ የምትሹትን ነገር አካል የሚያለብሱ የሰማይ ሰራዊቶች እንዲንቀሳቀሱ እኔ እግዚአብሔር አደርጋለሁ። ይሄንን ማወቅ ተገቢ ነው። እሺ፣ ለዛ ነው ዛሬ በጣም ቀስ እያልኩ የምናገረው፣ ውስጣችሁ እንዲገባና እንዲቀር ስለፈለኩኝ ነው። አምላኬን እግዚአብሔርን እጅግ አድርጌ እባረከዋለሁ። መንፈስ ቅዱስ ለዘላለም የተባረከ ይሁን። በውሃው ላይ ቃል ላወጣ ነው። ቴንክ ዩ ፋደር፣ ቴንክ ዩ ሎርድ ጂሰስ። ሰሞኑን ውሃ ላይ በጣም ታላቅ መለኮታዊ ኃይል እያለፈ ብዙ ሰዎች ቮሚት አውት እያደረጋቸው ከተለያየ በሽታ ነፃ እየወጡ ነው። ምርኮ እየተመለሰ ነው። የሥራ በር እየተከፈተ ብዙ ቴስቲሞኒ ሰምቻለሁ። ብዙ ምስክርነት ሰምቻለሁ። እግዚአብሔር ክብሩን ይውሰድ። እኔ ምንም የማልጠቅም ጭንጋፍ ባሪያ ስለሆንኩኝ ጳውሎስ አበራ የሚል ያለው ጸሎት ያስፈልጋል። ጳውሎስ አበራ በኢየሱስ ስም መፈታትን እግዚአብሔር በሕይወት እንዲያደርግ ጸልይልሃለሁ። ኤኒ ሊሚቴሽን ስፒሪት ከዘመንክ ላይ የተነሳ ይሆን እግዚአብሔር ከፊትህ እንደ ኃያል እንደ ጨካኝ ይውጣ። በሮች ይከፈቱልህ። የታሰሩ ነገሮች ሁሉ ይለቀቁ። ጤናን አቢዩዝ የሚያደርግ ጨለማ መንፈስ በጌታ በኢየሱስ ስም ለዘላለም የተነቀለ ይሁን። You are free in the name of Jesus. Hallelujah. ጳውሎስ የሚል ፕሮፋይል ነው ማየው። ልዑል ሆይ አመሰግንሃለሁ። ስምህ ይባረክ፣ ማደሪያ ይባረክ፣ ዙፋን ይባረክ። ውሃ ላይ ቃል ላውጣ። ከኔ ጋር ናችሁ? 3 ቁጥር ተጭናችሁ ላይኛል ሁላችሁም። ያ ቴንክ ዩ ጻድቅና ቅዱስ አባት ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን በዚህ ውሃ ላይ ክብርህ፣ እሳተ መንፈስህ፣ ኃይል ይቀመጥ።
ይህንን ውሃ በከበረው በክርስቶስ ኢየሱስ ደም ዋጀውትኝ። ይህ ውሃ ወደ ሰውነታቸው ከገባበት ከዚህ ማይክሮ ሰከንድ ጀምሮ ማናቸውም ሰውነታቸውን ተቆጣጥሮ የነበረ በደም በአጥንት በስጋ በጅማታቸው ላይ የሰለጠነ የሰይጣን የክፋት አሰራር ሁሉ በሚበላ በሚጠጣ የገባ በስማቸው በፎቶቸው ላይ በልብሳቸው ወዝ ላይ የተደረገ ድግምት መተት አስማት ጥንቁልና አቴቴ ወሰንጋላ የጠቋር ሙጬ ዘሬዳ አዳል ሞቲ የወሰንጋላ የአመቺሳ መንፈስ ከዘመናቸው ላይ እንዲነሳ በጌታ በኢየሱስ ስም እኔ ባሪያ ቃል አውጥቻለሁ። ከዚህ ሰከንድ ጀምሮ ሰማይ ያላከበረው ዕውቅና ያልተሰጠው የትኛውም ክፉ እንክርዳድ የሆነ ነገር ሁሉ ከስራ ገበታቸው ከትዳራቸው ከልጆቻቸው ሕይወት ላይ ከነሱ ጤንነት ላይ ለዘለዓለም እንዲነቀል እኔ ባሪያ በጌታዬ በኢየሱስ ክርስቶስምና ስልጣን አዝዣለሁ። ሃሌሉያ! ይህ የስልጣን ቃል እግዚአብሔር ሆይ በጌታ በኢየሱስም በሕይወታቸው ስለተፈጸመ አመሰግንሃለሁ። ደዌ ሆኖ የተቀመጠ ድህነት ሆኖ የተቀመጠ ማጣት መከራ ሆኖ የተቀመጠ አለመሳካት ሆኖ በር በመዝጋት የተቀመጠ አለመሳካት ሆኖ ትዳር በርን በመዝጋት ማዕፀንን በመዝጋት የተቀመጠ የትኛውም የጨለማ መንፈስ ከዘመናቸው ላይ በኢየሱስም የተነቀለ ይሁን። ጌታ ሆይ አመሰግንሃል። ስለሰማኸኝ ተባረክ። በጌታ በኢየሱስም አሜን። ተፈጸመ። 4 ሴቶች አሜሪካ እና አውሮፓ ምድር ላይ በዚህ 2 ወር ውስጥ እንደ ነቢይ ተነብያለሁ። የመኖሪያ ፍቃድ እጃችሁ ላይ ገባ በጌታ በኢየሱስም። ይህን ትንቢት ከተናገርኩበት ከዚህ ቀን ጀምሮ ኢሜል ይደረግላችኋል። መልካም ዜና ትሰማላችሁ። በ15 ቀን ውስጥ በ21 ቀን ውስጥ በ30 ቀን ውስጥ በ2 ወር ውስጥ እጃችሁ ይገባል። 4 ሴቶች ነው ያልኩት፣ አሜሪካ እና አውሮፓ 2 ሴቶች አያሉ። በኢየሱስም ተፈጸመ። እኔ ፍርድ ቤት ኬዝ የተገለበጠ ይሁን። የተዘጋ ማህፀን ተከፈተ። ኢን ጂሰስ ማይቲ ኔም። ደጎቢያና ተምች የበላባችሁ ዘመን በእጥፍ በካሳ ወደ እናንተ መጣ። ደም ውስጥ ያለ ኤችአይቪ ቫይረስ ተነቀለ። ካመን ሆነልህ። ካመን ኪድና ተመርመር ሆነልህ። you are free in the name of Jesus። ደም ላይ ያለ ኤችአይቪ ቫይረስ፣ ማህፀን ውስጥ ያለ ኢጢ፣ ደም ውስጥ ያለ ስኳር በጌታ በኢየሱስም ተነቀለ። እርኩሳን መናፍስቶች በረከታችሁን፣ ከፍታችሁን፣ ሞገሳችሁን ለቀው ሄዱ። የፍርድ ቤት ጉዳይ ላይ ልዑል እግዚአብሔር ጣልቃ ገባ። ታመው ሆስፒታል የተኙ ሰዎች በኢየሱስም እግዚአብሔር አምላክ ሱፐርናቹራል የሆነ ፈውስን አደረገ። ሰርጀሪው ተጠገነ። ፈውስ በኢየሱስም ሆነላቸው። ቴንክ ዩ ፋደር። ጆሮ ላይ ያለ በሽታ በኢየሱስም ተነቀለ። ሳውዝ አፍሪካ በኪሳራ ምክንያት ቤቱ የተቀመጠ አንድ ጎልማሳ ያለው አበራ የሚባል በጌታ በኢየሱስም እግዚአብሔር የተሻለ ሱፐር ማርኬት ሲከፍት ላያል። በሮች ተከፈቱ። የሥራ በሮች ተከፈቱ። አረብ ሀገር ተከፈተ። ኢትዮጵያ ውስጥ ተከፈተ። አውሮፓ ተከፈተ። አሜሪካ ተከፈተ። ካናዳ ተከፈተ። አውስትራሊያ፣ ኒውዚላንድ ተከፈተ። በኢየሱስም ኖርዌይ ተከፈተ። ጣሊያን ተከፈተ። በፈረንሳይ ምድር ተከፈተ። በጀርመን ተከፈተ። ስዊዘርላንድ ተከፈተ። ፍራንስ ተከፈተ። ኢን ጂሰስ ማይቲ ኔም ጮይና ተከፈተ በይ። ቴንክ ዩ ሎርድ ጂሰስ አመሰግናለሁ። የማይጸንሱ ማህፀኖች ቻቹታ ሲያሎቫ ካናሲ ካቲ ቢካሎቫ ሉ ኡርደልቨን ማኪዳሳ ኩ ኡርደልቨሺላ አክራደለቤስ ብሮኮሎቨን ዲሬክ ኢልቫል ከላይ አልቨለበደን መርካ ኢልቨለበር ኡነስ ቢርካ አዱር ከለቨሺና አክራዳላ ባጋራ ለቦስ ሰክረደለቤዲና አማጋባስ ሎብራሺላ አካባያ ጋኒሲክ ኢልካዲካ ሎኮርዶሎቦሺ ብራካዳሲያ ኮርዳከባያ ቤተልሔም 3 ዓመት ከ6 ወር ነው ጋብቻ። የባል ቤተሰብ ተሳቀሽ ልትሞቺ ነው። ልጅ እምቢ ብሏል። ቤተልሔም እግዚአብሔር አምላክ ምስክሬ ነው። በዚህ 2 ወር ውስጥ እግዚአብሔር ማህፀንሽን ከፈትኩ ይለኛል። ለእህቴ ቤቲ እየተነበይኩኝ አምላኬ እግዚአብሔር መውለድ የማይችሉ እህቶቼን የሰማይ አምላክ እግዚአብሔር ለ7 ሴቶች
በኢትዮጵያ ምስራቁ ላይ አንድ፣ ሰሜን ትግራይ ላይ፣ አማራው ክልል ላይ፣ ኦሮሚያ ክልል ላይ፣ በአውሮፓ በካናዳ አሜሪካ አውሮፓ በአረብ ሀገር በጌታ በኢየሱስ ክርስቶስ ስምና ስልጣን የሾተ ላይ በማህፀን ጽንስን አፍኖ የሚገድል አውሬ መንፈስ አምላክ የእግዚአብሔር ገልብጦታል በክርስቶስ ኢየሱስም። ለእህቴ ቤቲ ከሆነው ምህረትና ቸርነት የተነሳ ሌላ 7 ሴቶች በኢየሱስም አምላኬ እግዚአብሔር ማህፀናችሁን ከፈተ። አባ ተባረክ። መንፈስ ቅዱስ አመሰግንሃለሁ። ተፈጸመ በኢየሱስ ደም።